የማዳሟን ወርቅ ሰርቃ ሎሽኗ ውስጥ ያስገባችኋን የማዳም ቅመም ግን አይታችኋታል? እስኪ ዛሬ ቀንጨብ አድርጌ ያስገባላችኋለሁ። በጣም ነው የገረመኝ። እኔማ በእውነት ግን እንደው ማዳሞች ካሜራ በካሜራ የፈለገ ያክል ቢጠራጠሩ እውነት በእነሱ ይፈረዳል? እኔ ይሄንን ካየሁ በኋላ በእውነት በእነሱ አልፈረድኩም። ብዙ ጊዜ ሲጀመር እውነት አላቸው ላለው ዝም ብሎ አይደለም ሰው ያለ ምክንያት ተመሬት ተነስቶ በሰራተኛው ላይ ጫና የሚያበዛ። በእርግጥ የተለያዩ ማዳሞች የተለያየ ባህሪ ያላቸው ማዳሞች እንዳሉ ሁሉ ግን እንደዚህ የሚያደርጉም የማዳም ቅመሞች ስላሉ በእነሱ አይፈረድም ባይ ነኝ በዛሬው ቪዲዮ ማለት ነው። ለማንኛውም ቀንጨብ አድርጌ አስገባላችኋለሁ። ዘዴዋ ደግሞ ተመልክታችሁታል። ሎሽኗ ውስጥ አስገባችሁ ማለት ነው አይገኝም ብላ። እንዴት እውነት ጨልሞ ይቀራል? እንዴት እውነት ይጠፋል? በእውነት ጭስና እውነት መውጫ ያጣም የሚባለውን አባባል በእውነት ቀለል አታድርጉት። ዛሬ ከነሱ ማነው ከማዳም ቅመሟ ብዙ እንማራለን ብዬ ለእናንተ ይዤላችሁ መጥቻለሁ። ፈገግም ያስብላል ያስገርማልም። አብራችሁን ቆዩ። ሰላም ውድና የተከበራችሁ የሀገሬ ዩቲዩብ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ ብዝት ይበልልን። ውድ ቤተሰቦች ዛሬም እንደተለመደው እናንተን ያስተምራል ቁም ነገር ያስጨብጣል ብዬ ባሰብኩት ቪዲዮ ወደ እናንተ መጥቻለሁ። ግን ስወዳችሁ በእናታችሁ ሀገሬ ዩቲዩብን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አዲስ ዩቲዩብ ጀማሪ ስለሆንኩ ነው የምለምናችሁ ማለት ነው። እንግዲህ እናንተ ሰብስክራይብም ሆነ ላይክ ስታደርጉ ከኪሳችሁ ወይም ከእናንተ የሚጎዳ ምንም ነገር የለም። ጣታችሁን በመጠቀም ብቻ ላይክና ሰብስክራይብ ማድረግ ትችላላችሁ። አዲስ ስለሆንኩ ፕሊስ ቅልባችሁን አሳዩኝ፣ አበረታቱኝ ማለት ነው። እንግዲህ መግቢያ ላይ ቀንጭብ አድርጌ እንዳሰማችሁ የዛሬዋ የማዳም ቅመም ትለያለች። እኔ እንደዚህ አይነት ላይ ሰው ጭንቅላት ላይ ይመጣል ብዬ አስቤም አላቅም። እንደዚህ አይነት ነገር ሰው ጭንቅላት ላይ ይመጣል ብዬ በእውነት ለሰከንድም አስቤው አላቅም። ግን እንዴት እንዳሰበችው አላቅም። በእውነት እኔ ገርሞኛል። በጣም ተገርሚያለሁ። እንግዲህ የእጅ ሎሽን በቃ የሎሽን ውስጥ ነው የከተተችው። እንግዲህ ሰው እዛ ሎሽን ውስጥ እንዴት ሊያስብ ይችላል? ማዳሟን ሳላደነቃችኋትም እኔ ማዳሟን አድንቄያታለሁ። ማለት እንዴት አስበው ነው እዛ ሎሽን ውስጥ የገባችሁ? እንዴት እዛ ውስጥ ይቀመጣል ብላ አስባ ነው? ግን የምር ፖሊስ መሆን አለባት ማዳም። የምሬ ነው ማለት ዛሬ እኔ ስለ ማዳሟ ላዝን አይደለም የመጣሁት። ምክንያቱም ወንጀል የሰራችው የሰው ልጅ እኮ ብዙ አላማ ኖሮን በብዙ ውጣ ውረድ ብዙ ዋጋ ከፍለን የምንመጣው ራሳችንን ልቀይር እንጂ $200 ወይ $300 ወይም $500 በአጭር ቀን ሳይሆን ረጅም ትልቅና ትልቅ አላማ ይዘን ያንን ልናሳካ እንጂ በአንድ ወር በሁለት ወር ደሞዝ እንትን በሚል ልንሰናከል አይደለም የምንመጣ አብዛኞቻችን ይመስለኛል። ግን አላማችንን ለምን እንደምንረሳ አላውቅም። በነገራችን ላይ ወርቅ ዋጋ የሚሰጠው እንደየሰው ነው። ወርቅ እንግዲህ አሁን ትልቅ ነገር ነው ወርቅ አይደለ? ግን ዋጋ የሚሰጠው እንደየሰው አመለካከት ነው። እኔ ከምንም አይለይብኝም ሲጀምር። ወርቅ ስሙ ትልቅ ነው አውቃለሁ፣ ትልቅ ነው። ግን ከምን እኔም ብዙ ለእኔ እንጃ አላውቅም። እንደ ሰው አመለካከት እንደ ሰው አገላለጽ ነው እንጂ እንዴት ነው የሁለት ወር የሶስት ወር የሁለት ወር ደሞዝ በሚሆን ስንት ነገር አላማ ትታ በዛ ባጭር የምትሰናከል እና ሌላው ደግሞ እውነት ተደብቆ አይቀርም በምንም ተአምር ይሁን። የሰዎች ጥንካሬ አይደለም ራሱ እውነት ኃይል አለው። በእውነት ነው የምላችሁ፣ እውነት ተደብቆ አይቀርም። ትንሽ ነገር እንኳን ስንዋሽ ከሰዎች ጋር ስናወራ ትንሽ ነገር እንኳን ስንዋሽ እንዴት ነው ምቾት የምናጠው? እንዴት ነው? ለምን? እውነት ኃይል ስላለው ነው። እውነት ተደብቆ አይቀርም። በእውነት እናንተ ሰው ንቁ እባካችሁ። እውነት ተደብቆ አይቀርም። ስርቆት እግዚአብሔር የማይወደውም፣ ማንም ሰው አይደግፍሽም። በምን ኃይልሽ ነው እውነትን ደብቀሽ የምታስቀሩና? ፕሊስ እንደዚህ የምታደርጉ የማዳም ቅመሞች እባካችሁ እንደዚህ አታድርጉ። እባካችሁ ስንት አላማ ኖሮን ቤተሰብ ልንረዳ፣ ልጆች ልናስተምር፣ ራሳችንን ልንቀይር ኢትዮጵያ ስንሄድ የተሻለ ሰው ልንሆን አይደል እንዴ? በብዙ እቅድ የመጣ ነው። ለምን በዚህ በትንሽ ነገር በብልጭልጭ ነገር ራሳችን አላማችንን ወደ ጎን ትተን ራሳችንን ማንነታችንን ለምን እናጠዋለን? እባካችሁ እንደዚህ አታድርጉ ውድ ቤተሰቦች። እውነት ለመናገር ሳይሆን ምናምን ነገር ግርም ነው ያለኝ እኮ በእውነት ነው የምላችሁ። እኔ ቀንጨብ አድርጌ ያስገብቼላችሁ እናንተ የምትሉትን መስማት ፈልጋለሁ። ግን ይሄን ካያችሁ በኋላ በኮሜንት አስቀምጡልኝ ስወዳችሁ ምን እንደተሰማችሁ። ይህንን ቀንጨብ አድርጌ የማስገባላችሁን ካያችሁት በኋላ በኮሜንት አስቀምጡልኝ ምን እንደተሰማችሁ። እናንተን ማወቅ ስለምፈልግ ኮሜንት ላይ አስቀምጡልኝ። እና ቤተሰቦች እንግዲህ እኔ ገርማኛለች፣ እናንተ እንድትገረሙ ብዬ ለእናንተ ይዤላችሁ መጥቻለሁ።
ምን እንደሚያሳዝን ታውቃላችሁ? ማዳሞች ይሄንን እያዩ እንግዲህ አይታችሁታል። በአረበኛ ነው እንግዲህ ሚዲያ ላይ የወጣው ማለት ነው። ይሄን እያዩ ማዳሞች ለመስራት ለመለወጥ ቤተሰቦቻቸውን ልጆቻቸውን ለመርዳት የመጡ ማዳም ቅመሞች በእነሱ ምክንያት እንትን ውስጥ ሲገቡ እንዴት ነው ኢትዮጵያዊ እንደዚህ ብቻ የተለያዩ ነገር እናንተ ሸቃሎች ምናምን ነገር እየተባሉ ችግር ውስጥ የሚገቡት ነገር እየገቡም ነው። እሱ ነገር በጣም ነው የሚያሳዝነው። ውድ ቤተሰቦች እንደዚህ አንዳንድ አላማ ቢስ ክብረ ቢስ በሆኑ የማዳም ቅመሞች ልክስክስ የጃመል ባለባቸው የማዳም ቅመሞች ምክንያት ግን ልንሰራ ልንለወጥ የመጣን የማዳም ቅመሞች እንደዚህ ችግር ውስጥ መግባታችን ነው። መቼስ እንኳን አይደለም እነሱ እኛ እንኳን አይተን ተገርመናል። ይሄን አይተው መቼስ እነሱ ኖርማል አይሆኑልንም። ባህሪያቸውን ይቀይራሉ፣ መጠራጠር ይጀምራሉ። ካሜራ የሌለውን ራሱ ሳይቀር ካሜራ ማስገባት ይጀምራሉ። ይሄን አይተው ማለት ነው። ምክንያቱም ማንም ሰው ራሱን ችግር ውስጥ እንትን ማለት አይፈልግም። በቻለው አቅም ጥንቃቄ ማድረግ ይፈልጋል ማለት ነው። አይደለም እንኳን ኢትዮጵያ ውስጥ እንኳን እንደዚህ ያደርጋሉ። አይደለም እንኳን እዚህ አረብ ሀገር ቀርቶ ማለት ነው። እና ለማለት የፈለግኩት እንግዲህ በማዳሞችስ ይፈረዳሉ ወይ? እንደዚህ አይነት ነገር እያየ እንደዚህ አይነት ጉድ እየሰማን በማዳሞችስ ይፈረዳሉ ወይ? ውድ ቤተሰቦች የፈለጉት ነገር በቤታቸው ቢጠራጠሩ የፈለጉትን ነገር ቢሉ በእነሱ ይፈረዳሉ ወይ? እና በጣም ነው የሚያሳዝነው። ይሄን አይቶ መቼስ ሰው ጉድ አይልም ማለቱ ይቀራል። እንኳን እነሱ እኛ እንኳን አይተነው በጣም ተገርመናል። እና በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። እባካችሁ እንደዚህ የምታደርጉ የማዳም ቅመሞች እባካችሁ ላባችሁ ይበቃችኋል። እግዚአብሔርም የሚወደው ላባችንን ነው። እግዚአብሔርም የሚፈቅድልን ላባችንን ነው። እና እባካችሁ እንደዚህ አታድርጉ። በቃ የሰው ነገር የሰው ነው፣ አያኮራም። ክብርሽን ማንነትሽን ነው የሚያሳጣሽ፣ ያዋርድሻል እንጂ ሌላ ምንም ነገር አያደርግም። ከፈለግሽ እኮ በ3 ወር በ2 ወር ደሞዝሽ ይሄንን የሚመስል ነገር መግዛት ትችያለሽ። ለምን እንደዚህ ታደርጋላችሁ? እንደዚህ የምታደርጉ ቤተሰቦች እባካችሁ እንደዚህ አታድርጉ። እባካችሁ እኛም ጭምር እንስራበት፣ እኛም ጭምር በእናንተ ምክንያት ሌላ ችግር ውስጥ አንግባ ልላችሁ ነው ይዤ የመጣሁት። መቼም እርግጠኛ ነኝ ይሄ ነገር በጣም ትምህርት ይሆናል ለሁላችንም ማለት ነው። እንዳያችኋት እንግዲህ ሎሽን ውስጥ ነው ሎሽን ውስጥ ነው ሻምፖ ውስጥ ነው አላውቅም፣ ወይ ሻምፖ ወይ ሎሽን ነው። እና በጣም እኔ በጣም ገርሞኛል። አሁን ይሄንን ማን ነው የሚያስበው? እንደዚህ አሁን እስኪ ከማዳሟ ላይ ዕቃ ሰርቃ ከዛ በኋላ ሻምፖ ነው ሎሽን ብቻ አላውቅም ከሁለት አንዱ እዛ ውስጥ ማስገባት ማለት እኔ ማዳሟን ራሱ አድንቂያታለሁ። እንደዛ እዛ ውስጥ ይቀመጣል ብላ ማሰቧ በራሱ በእውነት በጣም ልትደነቅ ይገባል። በጣም ምርማሪ ነው፣ በጣም ጎበዝ ናት። በእውነት ነው የምላችሁና ውድ ቤተሰቦቼ እንደዚህ የምታደርጓ አሉ። ብዙ ጀግና እህቶች አሉ፣ ብዙ የማዳም ቅመሞች አሉ። 10 ዓመት 5 ዓመት 6 ዓመት 7 ዓመት አንድ ቤት ታማኝ ሆነው እንደ ቤተሰብ የሚሰሩ አሉ። የእነሱን ጭምር እንጀራ ባንዘጋ፣ እነሱን ጭምር ስራቸውን ባናከብድባቸው። ይሄን አይቶ መቼስ ማዳም ሰራተኛ የቀጠረች ማዳም ይሄን አይታ ኖርማል ልትሆን አትችልም። መጠራጠር ግድ ይላታልና የእነሱንም ስራ እናክፋባቸው። ባካችሁ ልላችሁ ነው ዛሬ ይዤ የመጣሁት። መቼስ ከዚህ ነገር ላይ ብዙ እንደተማርንበት እርግጠኛ ነኝ። እውነት ተደብቆ አይቀርም። ምንም ቢሆን ምንም አስቡት እንግዲህ እዛ ውስጥ አስገብታ እዛ ውስጥ እንዴት ይኖራል ብላ አሰበች ነው ማዳሟ። ግራ የገባኝ ነገር እና ይሄ ነገር ትልቅ ትምህርት ያስወስደናል ብዬ ወደ እናንተ ይዤ መጥቼላችኋለሁ። ውድ ቤተሰቦች ሀገሬ ዩቲዩብ አዳዲስ ነገሮች ለእናንተ ይዞላችሁ ይመጣል። ስለ ማዳም ቅመሞች ነው የሚያወራው። ስለዚህ ባካችሁ ሰብስክራይብ አድርጉ።